ዛሬ ይዤላችሁ የመጣሁት በተለይ ለኛ ለሴቶች ወሳኝና አንገብጋቢ ነገር እባካችሁ ቪዲዮን እስከ መጨረሻው ድረስ ተከታተሉት። እኔ ከሰማው ሰዓት ጀምሮ እውነቴን እምላችሁ በጣም እየቀፈፈኝ እና እህቶቼ ስተኙ በፍጹም ሱሪና ፓንት መርሳት እንደሌለባችሁና ራሳችሁን እንድትታደጉ ራሳችሁን እንድትጠነቀቁ ነው። በፍጹም ሱሪና ፓንት ሳትለብሱ እንዳተኙ እውነት ለመናገር ማለት ነው። እቺ ልጅ እንደነገረችኝ ከሆነ ማለት ነው እኔ እውነቴን እምላችሁ ማመን ነው ያቃተኝ። በፍጹም እንደዚህ አይነት ነገርማ አይሆንም ብዬ ነው የተከራከርኳት ልጅቷን ማለት ነው። እናም እሱ ምንድነው አንዲት ሴት ወልዳ አራስ ቤት ነበረች። እሷ እንዳለችኝ ከሆነ እሷ ያለችኝ ነው የምነግራችሁ ማለት ነው። እና ተጠነቀቁበታላችሁ ትማሩበታላችሁ ብዬ ስላሰብኩ ነው ይሄንን ቪዲዮ ለእናንተ የሰራሁት ማለት ነው። እዛ አራስ ቤት እያለች ነው አይጥ ማጸኗን የነከሳት ነው የምትለኝ ማለት ነው። አስቡት፣ ክፍለ ሀገር ላይ ደግሞ ብዙም ጊዜ እቤት ላይ ነው የሚወልዱት። በጣም ክፍለ ሀገር ላይ አሁን ድረስ ራሱ መኪና የማይገባበት ቦታ እቤት ላይ ነው የሚያዋልዱት የሚወልዱትም ማለት ነው። እና እቺ ሴትዮ ያለችበት ቦታ ደግሞ መኪና የማይገባበት እልም ያለ ገጠር ውስጥ ነው። አንዲት ሴት ስትወልድ ራሱ ወይም ምጥ ሲይዛት በአልጋ ወይም በቃሬዛ ነው ይዘው ወደ ሐኪም ቤት የሚሄዱት እኛ አገር አለች። በፍጹም መኪና የሚባል አይታሰብም ወደኛ አገር። ረጅም መንገድ በአልጋ ወይም በቃሬዛ አልጋ መቼም ማክሰው የለም በቃሬዛ ይዘው ሐኪም ቤት ነው የሚሄዱት። በጣም ረጅም መንገድ ነው አለች። እና እቤት ውስጥ ነበር የወለደችው። እሷ እንዳለች ከሆነ እቤት ውስጥ ነበር የወለደችው። ግን ያው ገጠር ውስጥና ቤት ውስጥ ሲወልዱ ደግሞ ደም ይፈሳል ታውቃላችሁ። በራሱ ጊዜ ካልቆመ በስተቀረ በሕክምና ከሆነ ሐኪም ቤት የወለደች ከሆነ ግን እዛ ሐኪም ቤት መርፌ ትወጋለች። ከዛ ደሙ ይቆማል ማለት ነው። ግን እቺ ልጅ መርፌ ስላልተወጋች ደሙ እየፈሰሰ ስለሆነ ለዛ ለደሙ ይመስለኛል አይጧ ልትነክሳትና ህይወቷን እንዲጠፋ የሆነው ማለት ነው። አስቡት። እና ይሄ ሁሉ የሆነው ምክንያቱ ምንድነው? አንደኛ ሱሪ ወይም ደግሞ ፓንት ቢለበስ ኖሮ የዚህን ያህል አደጋ ላይ የሚያደርስ ነገር ያመጣል ብዬ አላስብም። በእርግጥ ሰውነቷን ልትነክሳት ትችላለች እንጂ ማህፀኗ አካባቢ ትነክሳታለች ብዬ ስላላሰብኩ ማለት ነው። ውድ ቤተሰቦቼ ጥንቃቄ አድርጉ። እውነት ለትምህርት ይሆናችኋል ብዬ ነው ይህንን ቪዲዮ የሰራሁላችሁ ማለት ነው። እና ሐኪም ቤት ከደረሰች በኋላ ለካ መርዝን የሆነባት ያ የነከሳት ቦታ መርዝን የሆነባት እና ከተወሰነ ልጅቷ እንደነገረችኝ ከሆነ በሕክምናም ስትረዳ ቆይታ ልትድን አልቻለችም። እንዴ አይጥም ሲነክስ መርዝ ይሆናል እንዴ አልኩኝ። ለካ ወዲያውኑ እንደነከሰቻት ሐኪም ቤት ብትሄድ ኖሮ ማለትም ያ መርዙ ማለት ነው ወደ ሰውነቷ አይሰራጭም ነበረ። እኔ ሲጀመር የአይጥ ሲነክስ መርዝ ይሆናል ብዬ በፍጹም አላስብም። ምንድነው የማስበው እባብ ሲነድፍ መርዝ ይሆናል የሚባል ነገር ነው የሰማሁት እንጂ አይጥ ሲነክስ መርዝ ይሆናል ብዬ አላስብም። እና እቺ ሴት አይጡ ነክሷት ወዲያውኑ እሷ ምንም ነገር እንትን አላለችም። ህመም ተሰምቶኛል ነው የምትለው ልጅቷ እንደነገረችና ያመኛል አቃጠለኝ ነው ያለችው አሉ። ግን ሲብስባት ጊዜ ሐኪም ቤት ከሄደች በኋላ መርዝ እንደሆነባትና ሰውነቷ ላይ እንደተሰራጨ ነው ይሄ ነገር ማለት ነው። እና እባካችሁ ውድ ቤተሰቦቼ ጥንቃቄ አድርጉ። ይሄን ነገር ሼር አድርጉ። በፍጹም አይጥ እኔ ራሱ አውቃለሁ። በተለይ እጃችን ላይ ቅባት ካለ ወይንም የሚሸት ነገር ካለ እጃችንን ስጋ መስሎትም ይሁን አላቅም ብቻ ለዛ ለሽታው ሲል የሚነከስ ሰው አለ። ጸጉራችን ላይ ደግሞ ቅቤ ነገር ከተቀባ እኔ ጸጉሯን የበላት ሰው አውቃለሁ። ለቅቤው ለሽታው ብሎ ማለት ነው። ቅቤውን ያገኘ መስሎት እንደሆነ አላቅም ጸጉሯን የተበላች ሰው አውቃለሁ። እና ውድ ቤተሰቦቼ ይሄ ነገር ለእናንተ በተለይ ለኛ ለሴቶች ለማንም ቢሆን ይሄ አስተማሪ ነገር ነው። አይጥ መርዝነት እንዳለው የተረዳሁት አሁን ነው ማለት ነው። አስቡት፣ ያቺ ሰው በወቅቱ እንደተነከሰች ወዲያውኑ እንደነከሳት ሐኪም ቤት ብትሄድ ኖሮ ህይወቷ አይተርፍ ነበር። ግን አስቡት፣ አራስ ቤት ወልዳ አራስ ቤት እያለች ነው ማህፀኗን በአይጥ የተነከሰችው ማለት ነው። እና ይሄ ነገር ለእናንተ ወሳኝ ነገር ነው ከምንም በላይ ማለት ነው። አይጥ ሲነክሰን አንዳንዴ ምንም ችግር የለውም ብለን እንተዋን ምንም ነገር ቦታ አንሰጠው ማለት ነው። ግን የዚችን ሴትዮ ህይወት እንዲጠፋ ያደረገው
በወቅቱ ሐኪም ቤት አለመሄዷ ማህፀኗ ላይ እንግዲህ አስቡ፣ ማህፀኗ ላይ አይጥ ነከሰ ማለት እኔ ምን ብዬ እንደምነግራችሁ አላቅም። እኔ ምን ለጆሮም የሚቀፍ ነው፣ ግን ደግሞ አስተማሪ ነገር ወሳኝ ነገር ስለሆነ ነው ይህን ቪዲዮ ለእናንተ የሰራሁላችሁ ማለት ነው። እናንተም ትማሩበታላችሁ። ሌሎችም እንደዚሁ ችላ የሚሉ ፓንት ሳይለብሱ ስሪ ሳይለብሱ እንደገና ደግሞ ለሊት እጃቸውን ቅባት ነገር ብቻ የሚሸት ነገር ሳንታጠብ መተኛት አደጋ ላይ እንደሚጥልና ህይወትን እንደሚያሳጣ በዚህ ሰው ተረድቻለሁ ማለት ነው። እና ለእናንተም ይጠቅማችኋል ብዬ ስላሰብኩ ነው ይህንን ቪዲዮ እየሰራሁላችሁ። ውድ ቤተሰቦቼ ሼር አድርጉ። ጠቃሚ መረጃ ነው። በእውነት ነው የምላችሁ፣ ጠቃሚ መረጃ ነው። ለብዙ ሰዎች ችላ ለምንል ለእኛ ጠቃሚ፣ በተለይ ለሴቶች ደግሞ ራሳችንን ግልጥልጥ አድርገን መተኛት እንዳሌለብንና ህይወታችንን እንዳናጣ ብዬ ስላሰብኩ ነው ይህንን ቪዲዮ ይዤላችሁ የመጣሁት ማለት ነው። እኔ ልጅቷ ስትነግረኝ እውነት ለመናገር ማለት ነው እንዴት ሆኖ እንደዚህ አይነት ነገር ተፈጠረ? በፍጹም ስታስቡት ደግሞ በትክክል ይሆናል። ፓንት ለብሳ ካልተኛ፣ ሱሪ ለብሳ ካልተኛ፣ ሲቀጥል ደግሞ ደም ከሆነ ያ ደም አይጥ የሆነ ነገር ሽታ ከሸተተው ይዛ ቦታ ይሄዳል እና እሷ ለብሳ ብትለብስ ይሄ ሁሉ ነገር የተፈጠረ አይመስለኝም። ብቻ ክፍለ ሀገር ላይ ያሉ ሴቶች በተለይ አንዳንዴ ችላባይነትም እንደገና ብቻ እንዴት እንደሆነ አላቅም፣ ወይ በማጣትም ልብስም ይሄን ነገር የማያረጉት ብቻ እኔ አላቅም። ፈጣሪ ይወቀው ነው የምለው። ያው መጥፊያዋ ሆኖም ብቻ ይሁን አላቅም እና ህይወቷ አልፏል። ሌሎቻችን ደግሞ እንማርበታለን። ወሳኝም ነገር ስለሆነ ነው ብዬ ነገር ለእናንተ ሰራሁላችሁ። ውድ ቤተሰቦቼ ሰላማችሁ በያላችሁበት እንደ ምድር አሸዋ ትበልልኝ። ለሌሎችም ሼር አድርጉላቸው፣ ጠቃሚ መረጃ ስለሆነ ማለት ነው።